አቤት ስዋሽ ለማን ነው የተዋጋው ብለህ ለምን አትጠይቁም? ቴዲ አንተ ይጠይቅ እኮ ነው እየሰማህ እኮ አይመልስማ። ምንም እኮ ምንም ይገባዋል እኮ ነገርኩህ እኮ የትኛው ሻዕቢያም ቆቦ ውስጥ ተዋግቷል። በነገራችን ላይ ምክትል ተራ ወታደር የሚባል ማድረግ አለ እንዴ? ሳሚ እንዴት ነው እንደዛ ይቻላል? ምክትል ተራ ወታደር ምክትል ተራ ወታደር ነው የሚል ነገር ኢንፎርሜሽን ደርሶኝ ነው። ምክትል ምን ነው ደግሞ ማታቆለ ወታደር ደረጃ ተራ ወታደር ምክትል አለው እንዴ? የነሱ ጊዜ ምን ማታቆው ለብራን ሽፍታ ምን ማድረግ አለ? ምክትል 10 አለቃ ነበር ብራን ጁላ ሲማራ ነው። አይ አንተ ምክትል ተራ ወታደር እንዴት ሆንክ ብዬ ነው። ተራ ወታደር 10 አለቃ ነበር አለቃ። አሁን ያለው አለቃ ቴዲ ይሄ ሰውዬ ውሸታም መሆኑን የምታውቀው ልንገርህ። እዚህ ሰውዬ መልስ ስጡት ባካችሁ። ማርሻል ብርሃኑ ጁላ 60 ዓመቱ ነው። ይሄ እድሜው መቼም ከማርሻል በታች ነኝ እያለ ነው። ቅድም እንዴት ሊማርከው ይችላል? ሞቶ ነው እንደገና የተነሳው። ማርሻል እንግዲህ 40 ዓመት ነው ወታደር ቤት ራሱ የቆየው 40 ዓመት። በምን እድሜው ነው ማርሻልን ሊማርከው የሚችለው? እንግዲህ መዋሸት ይቻላል እንዴ? ዝም ብሎ ሚዲያ አላለካ። እኔ እኮ እውነት የሚያወሩ ነበር። አትጨነቁ። ለቴዲ ቪዲዮውን እልክለታለሁ። የኔን ቪዲዮ ለቴዲ እልክለታለሁ። ለህዝብ ለምን አትናገርም? ሌላውን እንደምትቦተረፈው ምን አንተ ለአንተ ለምርኮኛ መናገር ግዴታ የለብኝማ። ለቴዲ ይሄን ስትገልጽ ወያኔ መሆንን ስለሚያሳውቅ ነው። ከተዋጋ ለሻዕቢያ ነው፣ ከተዋጋ ለወያኔ አለበለዚያ በአዴን ሆነ የወያኔ አሽከር ነበርክ ማለት ነው። ከሶስቱ አታልፍም። ከዛ ቤተ መንግስት አስገቡና አንተም በካልቾ ረግጦ አበረሩ። አሁንም ደግሞ ወያኔን ላምጣት ብለህ ታለቅሳለህ። እንደገና መስፍኔ በብርሃኑ ጁላና በወያኔዎች መካከል ምንድነው ልዩነቱ? መቼም እንዳንተ አልተማረኩም። ለማንኛውም መማረክ ባህላችሁ ስለሆነ መማረክ ይሻላል። ተሸክመ ቤተ መንግስት አስገብቶ በካልቾ ተረግጦ ከመባረር መስፍን በብርሃኑ ጁላ አሁንም ደግሞ ይናፍቋል። ላምጣቸው እያልክ ነው። ኦኬ ምርኮን እንደባሰታችሁ ለአንዳንድ ሰዎች መልስ እንስጥና እኛም ያው ስላረፈ ወይም ስለመሸ እንሰናበት። ጥያቄ ካለ ከቤቱ አይ እንዲሁ ጃምፕ ከትን የሆነው የሆነ ሰው ያላለቀ አረፍተ ነገር ላይ ስላቆመ ምናልባት ይሄ የቤተሰብ ጨዋታ ነው። የጎንዮሽ መጠያየቅ ይቻላል፣ ማውራት ይቻላል። ፕሮግራሙ እኮ አለቀ። ኦኬ አይ አንተን ይልቁንስ በደንብ እንደሰነባበት ሚኒስትሩ ጉዳይ አንተን አቀባብሎ እየጠበቀ አንስቶ ትክክል የሆነ አስመስሎ ምናልባት ወሬያችን ተቋጨ ትክክል ነው ብሎ ሰው እንዳያስብ ብዬ ነው። ምክንያቱም ግን አንተ ይልቁንስ እንሰነባበት ለምን ብትል መከላከያው የሀገርን አፕሊኬሽን ሳይቀበሉ ፓርቲ መጠበቅ ግዴታ የለበትም። ምንድነው 7 ዘር ቢጠራ የሆነ አማራ አለበት። መከላከያ ነፃ ተቋም ነው። ነፃ ተቋማት ሌላ ጊዜ አንድ ፓርቲ ለመጠበቅ የተቋቋመ ሀገርና ሽብርተኝነትን ለመጠበቅ የባዕድን ታጋይ ነበር። ትናንት ወያኔን ተሸክሞ አሁንም እጄ ላምጣት እያለ ነው። በእናትህ እታው በቃ ጋር ለምን ነው በቃም ያለው? በጣም ገላግ ነው። የትኛው ባትል ላይ ነው የማረከው? አይነግርህም፣ ይሞታታል እንጂ ምንድነው? ለምን ወያኔን ልንገራቸው እድል ተሸክሞ ስለመጣ ነው። 10 አለቃ እኮ ደግሞ 100 አለቃ ነኝ ይላል። ይሄ ውሸት። በህግ እኮ አይፈቀድም። የሌለ ማድረግ አንተ እንግዲህ ባልነበርከው ለምን ትጠይቀኛለህ? የክብር ተሰጥቶት ሊሆን ይችላል። አሁን የክብር ማድረግ ተሰጥቶት ሊሆን አሁን እዛ ሲያውደለድል ነበር አግኝተው ይሆናል። ግን መስፍኔ ግን አሁን አንተ የተጠየቀውን እውነት ለምን አታጋልጥም? ባዕዴን ነበርክ ለምን አትናገር? ለምን የኢትዮጵያ ቴሌቪዥን ጋር ሄደህ እኔ እነግርሃለሁ። ነገር ላይ መስፍኔ ያነሳው ለካ የወያኔ አህያ የነበረ ሁሉ ነው እዚህ ቁጭ ብሎ ነው ጋር ያው የነበረው ወያኔ እኮ ያለቆች ጌታ ነበር። ባዕዴን እኮ ነው ወያኔ መንገድ ተሸክሞ ቤተ መንግስት አስገብቶ ሮጦ ወደ እንኳን አንተን ድርጅትን ጠፍጥፌ ነው የሰራሁት። እኔ ድርጅት ባዕዴን ሆነ ባዕዴንን የምሰርበው
እንኳን አንተ ነው ኦፒዲዮን ትግራይ ውስጥ አገበ ጠፍጥፌ ነው የሰራው። ለካ ወያኔ የምትናፍቃችሁ ለዚህ ነው። እኔ አልገባኝም። ምርኮኞች ብራን ለኩማ ምናምን አራዳዎች አንዱ ጉድ ወጣ ጉድ። እኔ እኮ አያ ምን ጊዜ ማያ ነው ለካ ሁልጊዜ ጌታው ይፈልጋል።